ማነው እናት የለችም እንዴ? አቡ ወይ ወይዘሮ አህመድ መጣች። ትግባ እንዴ? ማናት? ወይዘሮ አሰነፍ መጣች። ምን አልቀንተ ዝርዝር ጥፍራ። ኧረ በስተት ነው። እሺ በቃ አስገባት። አንተ ላይ ሰላምን መሆንህ ነው። ችግር የለውም። ይሄ ልጅሽ መሆኑ ነው። አንቺ እንደው ክርር ያለ ጉድ አላስገባኝ አልኩ። ያለ ልጅ ያገባሁት እንደው ምን ላደርግ እንደው አላህ እንደው ሂዳያ ይስጥልሽ በይኝ። እንደዚህ እንደ ጎረቤትሽ ግጥም አድርጋ ይዘኝ አላሳልፍም ብላ እሷን ታየው ዶሎ ሀሜት አትጀምሩ እናቴ። ምንድን ነው ሀሜት አትጀምሪ። ዝም በል እባክህ ዝም በል። ይሄን ጀበና ነው የምከሰክሰው ላይ እምልሽ እንደው ትንሽ ባቄላ ነገር ኖርሻል። ልጆች አቦል ይሄ ዳመናው ነው መሰለኝ አልቻልኳቸውም። ሆዳቸው እንደው ትንሽ እንዳለሽ ብዬ ነበረ። አሁንስ እንደዚህ ሴት እንደው ሌላ ነገር ከምን በስተቀር ሌላ ነገር የላትም እንዴ? ምንድን ነው እችንም ጎረቤታችን ጠይቃት እምቢ አለች። ከአንቺ በፊት ጠየቀችኝ። እኔ እንዴት መልሳለሁኝ? እኔ ታውቂኛለሽ፣ ሰጠኋት። አቅ ነበር ድሮም እንደማይሳካልሽ ላይ ደህና ዋሊ። አይ በላ ናችሁ ጠቅላላ። እኔ እንግዲህ የሌለኝን ያልሽኝን በይ እንግዲህ የለኝም።